ወራህመቱላሂ ወበረካቱ። ጀማ እንዴት ናችሁ? ደህና ናችሁ ወይ? እስኪ ዛሬ በዱባይ አትክልት ላስጎብኛችሁ። ይኸው እዚህ ጋ ሀብሀብ ወይም ዋተር ሜሎን ይባላል። ሀብሀብ እዚህ ጋር ዘርቼ ይኸው እንደምታዩት በጣም አምሮበታል። ዋው ዋው ነው። ሳፈራ ደግሞ ማሳያችሁ ይሆናል። በጣም ነው የሚገርም። እንግዲህ ዱባይ ላይ ማለት ነው። ይሄ ደግሞ እዚህ ጋር የምትመለከቱት ሸማም ይባላል። ሸማሙ እንደምታዩት አፍርቷል። እዚህም ጋር ያለው እሱ ነው። ሸማሙ በጣም 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 በሚገርም ሁኔታ ነው። እዚህ ጋር ብርቱካን አለ። እዚህ ጋር ደግሞ ኪያር አለ። በቃ ምን ልበላችሁ፣ ዱባይ ምድር ላይ እንደዚህ አድርገን በግቢያችን ውስጥ ፏብት እንላለን። እዚህ ጋር እንደምታዩት ሸማም ነው። እዚህም ጋር ከርከዴን አለ፣ ቲን አለ። የሌለ ነገር አትጠይቁኝ። ይህ ሁሉ የኔ ውጤት ነው። የገበሬ ልጅ መሆን የትም ብትወዱ ያኮራል። እዚህ ጋር ደግሞ እንደምታዩት ቫሚ አለ ማለት ነው። ቫሚ ያለ ውሃ እያጠጣ ነበረና እስኪ እንደው ልቅረጸው ብዬ ነው አጋጣሚ ሀሳብ ያመጣልኝ። ቫሚያው እንዲህ በምታዩት መልኩ በጣም የሚገርም ሆኖ የወጣው እንግዲህ ደግሞ ሲያፈራ የምናየው ይሆናል ማለት ነው ኢንሻአላህ። እና በግቢ ውስጥ አትክልት ደስ ይላል። እንደኔ የምትወዱ ካላችሁ እኔ በጣም ነው የምወደው። እና እዚህ ጋር እንደምታዩት ሸበት አለ። ብዙ ነገሮች አላሳየኋችኋለሁ በእርግጥ አጋጣሚ መጥቶልኝ ነው የቀረጽኩት ራሱ። እዚህ ጋር ደግሞ እንደምታዩት ድንች አለ። ድንቹም እንደምታዩት እዛ ጋር ደግሞ ወደ አጠገበ ይታያችሁ ከሆነ ምንድነው ስሙ በደርጃን አለ። እንደምታዩት ነው ድንቹ በደርጃን። ኧረ በለ ሲያፈራ ደግሞ እንዴት አባቱ እንደሚያምር ነው የምላችሁ። አትጠይቁኝ። ደስ ይላል። ወጣችሁ ዘና ትሉበታላችሁ። እዚህ ጋር ደግሞ ሪሃን የሚባለው ቅጠል ነው። እዚህ ጋር ስጋ መጥበሻ አለን። ዋው! እና እዚህ ጋር ደግሞ ተልባ አለ። ያው በርቆኔ ስለቀረጽኩት አልታያችሁም በደንብ እንጂ ተልባ አለኝ። እዚህ ጋር ዘርቻለሁ። ምንም የቀረ ነገር የለም በነገራችን ላይ ማለት ነው። ደስ ይላል። ብቻ ግቢ ኖሯችሁ እኛም በቃ ሀባን ከሰው ሀገር ወደ ሀገራችን ገብተን እዚህ ጋር እንደምታዩት ዱባ አለ። ያው ያጠጣሁት ነው አጋጣሚ። ዱባ አለ። እዚህ ጋር ማንጎ አለች ትታያችኋለች። ሀብሀብ አለ። ኪያር አለ። እንደምታዩት አፍርቷል። ኪያር በዚህ በኩል ያለው አጋጣሚ ሆኖ ሰዎች የሆነ ነገር አድርገውበት ደረቀ። እንደ ማዳበሪያ ነገር ነው ብሎ እንጂ በጣም ነበር የሚያምረው። እጃቸው ስለማያርፍ አበላሹ፣ ትንሽ ደረቀ። እዚህ ጋር እንደምታዩት ሀብሀብ አለ። በዚህም በኩል አብዛኛው እሱ ነው። ለምን በቃ ደስ ይላል ስታዩት። እንደምታዩት እዚህ ድረስ እሱ ነው። እዚህ ጋር ደግሞ ሽምብራ አለ። ሽምብራ እሸት አንድ ዶሮ አለች አስቸግራኝ። እሷ እየረጨችብኝ ነው እንጂ እየጫረች ነው። እና እዚህ ጋር እንደምታዩት ሽምብራ አለ። ዘርቻለሁ ሽምብራ በጥሩ በምታዩት መልኩ ነው። እዚህ ጋር ፍልፍል አለ፣ ቃሪያ ማለት ነው። ብሮኮሊ አለ። ከዛ ምንድነው ስሙ ጥቅል ጎመን አለ። እንደምታዩት ጥቅል ጀምሯል። ይሄ ብሮኮሊ ነው። ከዛን ደግሞ ከጎኑ ፍልፍል ምንድነው ስሙ ይሄ የሚያቃጥለው ሚጥሚጣ ቃሪያ አለ። እንደምታዩት ዳጣ ሊበላ ነው ትላላችሁ ዘንድሮ። ዋው! ቲማቲሙ እንደምታዩት እዚህ ጋር ትንሽ ጊዜ ነው የቀረው አሁን ለማፍራት። ስልኬ ካሜራው ጥራት ስለሌለው ነው እንጂ በጣም ነው የሚያምረው። እዚህ ጋር ዱባ አለ። እንደምታዩት ዘርግቷል። ዱባ ስላችሁ የሀገራችን ዱባ አስሊ ዱባ ነው። ሰምታችኋል። ኢንሻአላህ ፍርቱ ደግሞ የምናየው ይሆናል። እዚህ ጋርም ዱባ አለና መጨረሻ ላይ ያለችው ደግሞ ስኳር ድንች ነች። በጣም ያምራል። ግቢ ያላችሁ ሰዎች እንዲህ አርጋችሁ ብትሰሩ ዘና ትሉበታላችሁ። ሲደብራችሁ ወጣችሁ እና ሲደብረን ወጣን እና ዘና አርገን አይምሯችን እንመለሳለን። ደግሞ ሲያፈራ